ጤና ይስጥልን ተመልካቾቻችንና አድማጮቻችን በሙሉ ይህ ተግባር ሚዲያ ነው። የተግባር ሚዲያ የመጀመሪያውን እንግዳችንን ይዘን ወደ እናንተ መጥተናል። ከእስልምና እምነት ወደ ክርስትና በመምጣቱ ምክንያት በማህበራዊ ሚዲያ ለበርካቶች መነጋገሪያ የሆነ ወንድማችን በመካከላችን ይገኛል። ከእሱ ጋር ቆይታ እናደርጋለን። እናንተም እንደተለመደው ይህንን የዩቲዩብ ቻናል ሰብስክራይብ እያደረጋችሁ የደወል ምልክቷን መጫን እንዳትረሱ። አብራችሁን ቆዩ። እሺ ወንድማችን ዮሴፍ አራርሶ እንኳን ደህና መጣ። እንኳን ደህና ቆያችሁ። ያው እንግዲህ ሰሞኑን ሚዲያ ላይ ያንተ ጉዳይ በጣም መነጋገሪያ ሆኖ ነበር። ከእስልምና ወደ ክርስትና መምጣት ለብዙዎቹ እንግዳ ሆኗል። በእርግጥ እንግዳ የሆነ ነገር አይደለም፣ ብዙዎቹ ከዚህ በፊት ተመልሰዋል። ነገር ግን ያንተ ለየት የሚያደርገው እዚሁ አዲስ አበባ ላይ መጣ ችግር ላይ መውደቅ፣ በማህበራዊ ሚዲያ ጉዳይ መውጣቱ በርካቶችን እያነጋገረ ነውና እውነት እስማኤል ከእስልምና ወደ ክርስትና ተመልሷል ወይ የሚሉ በርካታ ጥያቄዎች እየተነሱ ነው። ከዚህ በፊት እስልምና ውስጥ አልነበረም፣ ኦርቶዶክስ ናቸው፣ ድራማ እየሰሩ ነው የሚሉ ጉዳዮችም ተነስተዋልና በጣም ማህበራዊ ሚዲያ ላይ መነጋገሪያ ስለሆነ እሱን ወደ በኋላ እናነሳዋለን። ግን የመጀመሪያው ጥያቄያችን የቀድሞ እስማኤል የአሁኑ ዮሴፍ ማን ነው? የተወለደ የታደገ እድገቱ ምን ይመስላል የሚለውን እስኪ ያጫውተን። እሺ እንደ እግዚአብሔር ፍቃድ እኔ ተወልጄ ኦልሞስት እስከ 5 ዓመት የራሴን ያወቅኩት 7-5 ዓመት አካባቢ ባሌ የምትባል ቡላላ ከተማ ገጠር አካባቢ ነው የተወለድኩት፣ ወደ ባሌ ቡላላ። ከዛ ያው ፋሚሊ እንደተነገረኝ በስራ ጉዳይ አባቴ ወደዛ ገባ። እዛ በገባበት ጊዜ ደግሞ እናቴም እሱ ጋር እዛው ገባች። እኔ ከወንድሞቼ በተለየ እኔ እዛ ተወለድኩኝ ማለት ነው ከቤተሰብ ውስጥ። ሌሎቹ እዚሁ ናዝሬት ከተማ ኢታያ አካባቢ ነው የተወለዱት፣ እኔ እዛ ነው የተወለድኩት። ከዛ ያው የፋሚሊ ግጭት፣ ባልና ሚስት የመፋታት ነገር መጣ። እነሱ ሲፋቱ ከቡላላ ወደ ከተማ ማለት ከገጠሯ ወደ ከተማዋ ጠጋልን፣ ጃራ የምትባል ከተማ ገባን ማለት ነው። ጃራ በምንኖርበት ሰዓት ኦልሞስት እስከ 3ኛ ክፍል ምናምን ትምህርት ደርሼ ነበረ። በመሀል አጋጣሚ ታምሜ ያው ትንሽ የማስታወሳቸው ናቸው፣ ልጅ ስለሆንኩኝ በደንብ አላውቅም። ቲቪ በሽታ ምናምን ታምሜ እዛ ኖርን። ወንድሜ ከድር የሚባል ከቤተሰብ 3ኛ ላይ ያለ በጣም ፈጣኝና ለየት ያለ ነው። የአይምሮም ፍጥነት አለው፣ የስራም ነገር ስላለው ከቤተሰብ ወጣ ያለ ነው። ሳርከስ ጀምሮ ነበረ። በጣም ቤስት ሳርከሶች የተጀመሩበት ሰዓት ላይ ስለነበረ ሳርከስ ይሰራ ነበረ። አጋጣሚ እኔንም ከሱ ጋር ወስዶኝ ሳርከስ እየሰራው እንኖራለን። በዛ ሰዓት ግን ስለ እምነት፣ ስለ እስልምና እምነት ነኝ በቤተሰብ መልክ ማለት በቤተሰቡ ስር ስለተወለድኩኝ ነኝ እንጂ በደንብ ትምህርትና እውቀት አልነበረኝም። አትማርም ነበር? ያን ያህል ትምህርት አልተማርኩም። እስከ 7 ዕድሜ እስክደርስ ድረስ ቁርአንን እዛ እንሄዳለን። ያው አሊፍ ነው የምንቀራው፣ የመጀመሪያ ፊደሎቹን ነው የምንማረው። አሊፍን እስከ መጨረሻ እስከ ያ ብለን እንጨርሳለን ተምረን። ያንን ነው እንጂ እንደዚህ ቁርአንን ገብተህ ከቁርአን ዱረብነት ከጁዝ አልአወል እስከ መጨረሻ አልሄድንም ነበር። ከዛ አጋጣሚ እዛ በነበሩበት ጊዜ ማዘርም ከተለያዩ በኋላ አቅሟ ሀገሪቷ ላይ ያው ቤተሰብ እዛ ስላልሆነ አቅሟ እየደከመ የስራ ነገርም እየወረደ መጣ። ወደ ናዝሬት ተጠቃለን መጣን ማለት ወደ ፋሚሊዋ ወደ ቤተሰብ ወዳለበት ወደ ሀገሯ ከነሱ ጋር ተመልሰን መጣን። ናዝሬት ገባን። ናዝሬት ስንገባ አጋጣሚ መሸኛ ምናምን መልቀቂያ ሳንወስድን የመጣ ነው። ክረምት ላይ ነው የመጣ ነው። በቃ አጫክ በችኩል ነበር የመጣ ነው። ናዝሬት ከተማ ገባን። ገብተን እዚህ ቦሌ አካባቢ ነው ያረፍነው። ቦሌ ከ04 ወደ ላይ ከፍ ብለ ቦሌ የምትባል ሰፈር እንትን አለች። በቃ ቦሌ ኖርማል በቃ ትልቅ እንትን ነው ሰፈር ነው። እዛ ገባን። እዛ በገባንበት ጊዜ ትምህርት እንድንጀምር ምናምን እንትን ተባለና በቃ ኖርማል ማለት በቃ ከባድ ህይወት ነው አሳልፋ የመጣችው። ወንድሞችም ያን ያህል የራሳቸው የሚሉት ነገር የላቸውም። በአቅማቸው የሚጣጣሩት፣ የሚሮጡት፣ የሚኖሩት። እናቴም ደግሞ እኛን ለማኖር ወደዛ ገባን። እዛ በገባንበት ጊዜ ክፍል የትምህርት እንድንገባ እንትን ብለን መሸኛ ለማስላክ ከዛ ሲሞክር ሀገሪቷ ሩቅ ስለሆነች
በሰዓቱም ደግሞ እንደዚህ አስፋልት ምናምን አልነበረም። ኖርማል መንገዱ ግማሹ አስፋልት ነው፣ ግማሹ ኮረኮንች ነው። ከባሌ ጎባ ምናምን ተሻግረ ወደ ጃራ አካባቢ ከጊኒር በታች በቃ ወደ ደሎ ምናምን አልፈ ስትሄድ ኖርማል ጠጠር ምናምን ነው እንጂ እንትን የለም፣ አስፋልት ምናምን አይደለም። መንገዱ ምቹ ስላልሆነ ክፍያውም ስለማይቻል መሸኛ ማምጣት አልቻልንም። ስንተኛ ክፍል ነበር? የዛኔ 3ኛ ክፍል ነበርኩኝ። ከዛ በቃ እዚሁ ከአንደኛ ይጀምሩ በቃ ከአንደኛ ይጀምሩ ችግር የለውም እንደውም ይበረታል ምናምን ተብለን ጀመርን። ማን ነበር ስማ? እስማኤል አራርሶ ገና። እሺ እስማኤል የቀድሞ እስማኤል አሁን ዮሴፍ ነኝ። እሺ እና በቃ እዛ ናዝሬት ቀጥታ መጀመሪያ ቁጥር 2 ትምህርት ቤት ሄድን። ቁጥር 2 ትምህርት ቤት ሄደን እናቴ በምንድን ነው የጠየቀችው? በቃ ተቸግረን የመጣ ነው ተምሯል ካለበት እንደምንም ብላችሁ አስጀምሩልኝ ነው የፈለገችው። ገባ ካለበት ከ3 እንድቀጥልላት ነው የፈለገችው። እሷ መሆን እንደማይቻል ሊያግዙ እንደማይችሉ ተናገሩ። ስንመጣ ደግሞ የኦሮምኛ ቋንቋ ያላገኝንበት ትምህርት ቤት ደረሰኝ። ገና ለማደግ እየሞከረ ነው እና ከ2ኛ ላስጀምርልሽ እናም አማርኛ ነው የሚገባው ተባለ። ይሁን አለች። ከሚቀመጥ ቢመላለስ አማርኛውንም ቢለምድልኝ ይሻላል። መናገር እችላለሁ፣ ማንበብ መጻፍ ግን አልችልም። ገባው አሁ ብዬ ለመጀመሪያ ጊዜ አማርኛ ቋንቋ ተማርኩኝ ማለት ነው። ናዝሬት ውስጥ ኦዳ ትምህርት ቤት ተማርኩኝ። ስማር አማርኛ ከሚችሉት ተማሪዎች እኔ 2ኛ ወጣሁ። አንዷ ልጅ ጎበዝ ነች፣ 1ኛ ወጣች፣ እኔ 2ኛ ወጣሁ። ተገረመች መምህሯ፣ በጣምም ደስ አላት። ከዛ ገና ፈርስት ሴሚስተር ነው አስበው። ማዘርን ጠሯትና ፈርስት ሴሚስተር ላይ አናገሯት። እርዳታም እንደሚያደርጉልኝ እርዳታ ደፍተሮች ይመጣሉ፣ ብዕሮች ምናምን ሲመጡ ይህንንም እንደሚደረግልኝ ቃል ተገባላትና እናግዝሻለን፣ እኛም ወደነዋል፣ ልጁ በጣም ጎበዝ ልጅ ነው እናበረታተዋለን በሚል እኔንም ደገፉኝ። ከዛ ወደ 3ኛ ክፍል ስንሸጋገር ትምህርት ቤቱ ኦሮምኛ ጀመረ። በኦሮምኛ ቋንቋም ለማስተማር ተጀመረ ማለት ነው። አሁን እስከ 6 እስከ 5 እናስተምራለን፣ እስከ 4ም እናስተምራለን በሚል ማስታወቂያ ወጣ። ትምህርት ቤቱም መንግስት ታወቀው፣ ፍቃድ ተሰጠ። መጀመሪያ በደንብ መንግስት እውቅና አልሰጠውም ነበረ፣ በእርዳታ መልክ ነበረ ሲያስተምሩ የነበሩት። አሁን በቃ ኦሮምኛውን አስገቡኝ መልኩ አስገባችኝ። ኦሮምኛ ስገባ ፐርፌክት ሆንኩኝ። ከተማሪዎች ደግሞ ብዙ ተማሪ ስላልነበሩ እኔ በቃ ከተማሪዎች አንጋፋ ሆኜ ትምህርቱን እንትን አልኩኝ። ወደ ትምህርቱ ገባሁ። 3ኛ ክፍልን ሁኔታ በጥሩ ነጥብ 1ኛ ወጥቼ አለፍኩኝ። ቋንቋውንም ቅድሚያ ስለምችለው በደንብ ስለሚገባኝ መጀመሪያም ስለተማርኩኝ አለፍኩኝ ማለት በጥሩ ውጤት። ትምህርት ቤቱ እያደገ ሲመጣ እኔ ትምህርት ቤቱ ላይ በደንብ እውቅና እስከማግኘት በቃ በደንብ እየታወቅኩኝ ከኛ ትምህርት ቤት አልፎ ሌሎች ትምህርት ቤቶች እኔን እያወቁ መጡ። በትምህርት ደረጃ በነጥቤ ብቻ ሌሎች ትምህርት ቤቶች እያወቁኝ መጡ ማለት ነው። ከፍ እያልኩ ወደ 5ኛ ክፍል ወደ 6ኛ ክፍል እየተጠጋው ስመጣ ነጥቤም የሚቀንስ ነገር የለም በዛው በቃ ትምህርት ቤቱ በነጥብም እያወቀኝ መጣ። ከአመት ዓመት ተሸላሚ ነኝ። ከአመት ዓመት የሚቀርብኝ ነገር የለም፣ ተሸላሚ ነኝ። ትምህርት ቤቱ ለብቻ ይሸልመኛል፣ ከቤተሰብ ይሸለማሉ። አልፎም ከተማሪዎች መምህራኖች እንኳን ሳይቀሩ ለብቻ ሰፖርት ያደርጉኝ ነበር እያልን እኔም ያው ራሴን የማወቅ ከመጀመሪያው መጠንከር እያልኩኝ ደረስኩኝ። አሁን የዛኔ ናዝሬት ገብተን በነበረበት ሰዓት ቁርአን አስጀምራኝ ነበር እናቴ። ስነ ስርዓት ቁርአን ጀምሬያለሁ። የዛኔ ስገባ አሊፍ ብዬ በስርዓቱ እንሄዳለን እንማራለን። ቁርአን እዛኔ ስንጀምር አሁን በጣም ትልቅ መስጂድ ሆኗል ተሰርቶ ማለት ነው። መስጂዱ እዛው ቦሌ ውስጥ ትንሽ ዝቅ ብሎ ዋንጋሪ ከምትባለው ሰፈር ትንሽ ዝቅ ብሎ ነው ያለው። ከዲጃ መስጂድ ይባላል። በሰራችው ልጅ ስም ነው የተሰየመው። ከዲጃ መስጂድ ይባላል እና ቆርቆሮ ነበር። ኡስታዝ ቃሲም ይባላሉ ያስተማሩኝ በሰዓቱ። ማን አልካቸው? ኡስታዝ ቃሲም ሼክ ቃሲም ብለን ነው የምንጠራቸውና ኡስታዝ ቃሲም ይባላሉ። ድምጻቸው ወደ ሱደይስ ይሄዳል። ሱደይስ ማለት ድምጹ በጣም ያምራል። በቃ ውብ በቃ ደስ የሚል ድምጽ አለው እና በጣም ተወዳጅ ነው።
ድምጻቸው ወደ ሱዳይ ሲሄዳል። ብዙ ሰው ይወዳቸዋል፣ ያስቀሩናል። ራሴን እያወቅኩ ከመጣ በኋላ አሁን የቁርአን ቦታ ደግሞ መቀየር መጣ። አንዳንድ ኡስታዞች ምን ያደርጋሉ? ሼክ ቃሲም እና የነበሩት ሌሎቹ እዛው መስጂድ ውስጥ ነበር የሚያስተምሩት። ሌሎቹ ደግሞ ቦታ ይከራዩና በቤት ወይ ደግሞ የሆነ ሰው ቤት ነፈቃ እዛ የሚያስቀሩበት ቤት ውስጥ ሰው ቤቴን አገልግልበት ይልና ፍቃድ ይሰጠዋል። እሱም ቤቱን ፍቃድ በዛው ቤት ውስጥ ክፍያ ልጆቹ ቤተሰብ በሚችሉ አቅም እየተቀበለ ያስቀራል። ከልጆቹ ቤተሰብ ክፍያ በወር ማለት ነው። እንደማስታውስ ከሆነ 80 ብር ነበር ክፍያ። 80 ብር እንከፍል ነበር በወር ክፍያ ለማለት ነው። አሁን ይሄን ሰዓት 6 እና 7 ደርሻለሁ። 80 ብር በሚከፈልበት ድረስ ሰዓት 6 እና 7 አካባቢ ላይ ነው ያለው። በስነ ስርዓት ከፍዬ 6 እና 5 በቃ እዚህኛው ኡስታዝ ጋር ነው መማረው። አሁን ክፍያ በስርዓት የሚከፈልበት ጠየቅኩት። እዛኛው መስጂድ በምንቀራበት ሰዓት በደንብ ስለሚያቀኝ ስለሚወደኝ ሼካውን ጠጋ ብዬ በስርዓቱ ጠየቅኳቸው። እንደዚህ ቤተሰብ ያቅም የለውም አንተ ጋር መቅራት ትችላለህ ወይ ስለው ችግር የለውም ትችላለህ ተባልኩኝ። እሺ ብዬ ቁርአን ተገዝቶልኝ ሄድኩኝ። ገባን፣ ቁርአን ተማርኩኝ። የመጀመሪያው 3 ጁዝ እዛ አወረድኩኝ ማለት ነው። 3 ጁዝ ማለት ጁዝ አሊፍን ጨርሼ እስከ አማ ጁዝ አልአማ ጁዝ አወል እንትን ብዬ ከዛ 3ን ደረስኩኝ ማለት ነው። እዛ እነዚህ የምትላቸው ነገሮች ከዚህ በፊት እስልምና ውስጥ ስለመሆነ ማስረጃ ናቸው። እኔ አቆምኩኝና እናቴን ጠየቅኳት ወደዛ እንዲያሸጋግሩኝ እዛ እንዲጠይቁልኝ ጠየቀቻቸው። እምቢ አላሉ። ኡስታዝ መሐመድ ይባላሉ። ምንም እምቢ አላሉም። እሺ ብሎ ተቀበሉኝ። ቁርአን እዛ ቀጥታ ከ3 ጁዝ ደግሞ ጀመርኩኝ። እስከ 3 ጁዝ ቀርቻለሁ። ከ3 ጁዝ ጀምሮ ደግሞ እዛ ቀጠልኩ ማለት ነው። ከዛ እዛው ናዝሬት ውስጥ ቁርአንን እዛው ዳምጦ ብሎኬት ሰፈር ቁርአንን አከተምኩኝ። አሁን 30 ጁዝ አወረድኩኝ። ምን ይደረጋል መሰለ ልክ ጁዝን ስትጨርስ ስታከትም ማለት ነው። ቁርአኑን ስታከትም ቤተሰብህ አቅሙ ከፈቀደ ዱዓ ያስደርግልሃል። የሆነ ባለው ነገር ፍየልም አርዶ ሊሆን ይችላል፣ ስጋም ገዝቶ ሊሆን ይችላል። ከፈለገም ደግሞ ምንም ያደርግ ብቻ ዱዓ ያስደርጋል። ሼኮችን አስጠርቶ ምናምን ፕሮግራም ይደረጋሉ። እኔ ያንን እድል አላገኘሁም፣ ምክንያቱም አቅም ስላሌለን ቤተሰቦቻችን አወረድኩኝ። ጓደኞቼ ግን ተደረገላቸው። ብዙ ልጆች ተደረገ። የነሱን በልቻለሁ፣ ከነሱ ጋር ማሳለፊያለሁ። ኢፍናን የሚባል ልጅ አለ እዛው፣ አቡበከር የሚባል በጣም ዑመር፣ ብዙ ልጆች አሉ አብሬያቸው የቀራሁት ጓደኞቼ አብሬያቸው የቀራሁት። ኦልሞስት ምናልባት እዚህኛው ስልኬ ላይ የለም፣ ፎቶ ማስላክ ይችላሉ አሉኝ አብሬያቸው እንኳን የወጣት አሁን ወደ 15 ምናምን 5 እንደርስ ፎቶ የተነሳን አለኝ። እና ከነሱ ጋር ቁርአንን አከተምኩኝ። ተፍሲር እንድንማር ኡሱል ይባላል እና ኡሱል እንድንማር ፕሮግራም ምናምን ተያዘ። ይህን ሰዓት እኔ አሁን ወደ ኡሱል አካባቢ ስንደርስ ቁርአኑን ሳከት በትምህርት ደረጃ ደግሞ 7 እና 8 ደርሻለሁ። ትምህርት ቤት ውስጥም ደግሞ ታዋቂ ሆኛለሁ። ለትምህርት ቤቱ ደግሞ የተማሪዎች ጠቅላይ ሚኒስትር ነኝ። የትምህርት ቤቱ ከ1 እስከ 3ም ደግሞ ወጣ። በቃ አንድ የኔ ነው፣ አንድ ቁጥር የኔ ነው። ከኦዳ ትምህርት ቤት እስከወጣ ድረስ አንድ ቁጥር የኔ ነች። ማንም ነጥቆኛ አያውቅም። አንድ አጋጣሚ 7ኛ ክፍል ስንማር ሴሚስተር ላይ ከአንደኛ 3ኛ ወጣሁ። ወደ ኋላ ማለት ነው። ከሁሉም በታች ወጣሁ። 3ኛ 4ኛ ክፍል ወጣሁ። መምህራኖች ተደናገጡ። ምንድን ነበር ምክንያቱ? ምንድን ነው የሆንከው? ምንድነው ይሄ ሁሉ? ከምን የተነሳ ነው? ምን ተፈጥሮ ነው? እኔ እንዴት ብዬ ልንገር? ቁርአን ላይ ሁሉ አላውቅም ነበር። ኩበት እንጀራ ምናምን እንዲጋገርልን ኩበት ምናምን እንለቅማለን ተልቀም ማለት ነው ከወንድሞቼ ጋር። እናቴ እንጀራ አላውቅም እንጀራ ነው የምትጋግረው ዩኒቨርሲቲ ለሚሰራላቸው ለተማሪዎች። ማታ ለሊት 10 ሰዓት ትወጣለች። ከዛ
ጠዋት 12 ሰዓት ማታ በፈረቃ ነው። ከትምህርት ቤት ስንወጣ በዛው በር ነው የምናልፈው፣ እንጀራ በሚጋገርበት ቦታ ማለት ነው። ተራ አለ እንጀራ ለመብላት እና እዛው ሽንኩርት ወይ ቲማቲም ይዛ ትሄዳለች። እዛው ነው የሚሰራው፣ ትበላለች እሷ እዛ። ግን በቃ ተራ ማለት ቤተሰብ 3 ስለሆነ ልጆቹ ህፃናቶቹ፣ ሌሎቹ ትላልቅ ናቸው። ግን አቅማቸው እሷን የመርዳት የቤት ኪራይ ይከፍላሉ፣ በጣም ይጣጣራሉ፣ ይተጋሉ። እሷን የመርዳት አቅም ግን ያን ያህል የወጣ ከዚህ ችግር እሷን የመፈንቀል አልነበራቸውም። ከሰዓቱ እንድትወጣ ማለት ነው። አንድ ቀን እኔ እሄዳለሁ እሷ ጋር በዛው በትምህርት ቤቱ ጋር ስለምናልፍ እንገባለን። የብዙ ተማሪዎች እናቶች እዛ ይሰራሉ። ማፈር ምናምን የለም፣ አንፈራ። ልጅነትም ስላለ እንደዚህ ሼም ምናምን አይዘንም። እንገባለን። ልክ ምሳ ሰዓት ነው ከትምህርት ቤት 6 ሰዓት ስንለቀቅ ሄደን ግብት ብለን ወጥተው ሁሉም ስላሉ አንዱ ላይ አንዱ እናት አንዱ ላይ ሼም ምናምን መያያዝ ስላሌለ ቁጭ ብለን ሽሮ የተሰራቸውን ደስ ብሎ በልተን ከእናቴ ጋር እኔ ዛሬ ተረኛ ኮንኩ ከሷ ጋር በልቼ እሄዳለሁ። ከዛ እንጀራ 2 ብር ከ50 አካባቢ 2 ብር ነበረ። ስንሄድ በቃ ጋግራ ምናምን እንትን እንዳትል አስበው፣ ለሊት ቆማ ነው የምታድረው። 300 እንጀራ 400 እንጀራ ነው የሚጋግሩት። በ2 ምጣድ ነው የምትጋግረው። አንድ ምጣድ በዚህ ጋር፣ አንድ ምጣድ በዚህ ጋር። ከእንቅልፍ ስቃይ የተነሳ አሁንም እጇ ላይ ጠባሳ አለ። ያን እጇን የሙቅ ውሃ ወይ የሆነ ነገር ስትል ያማታል። አሁንም እንትን ጭስ ማስወጫውን ጨበጠችው ማለት የሆነ እንቅልፍ ሊጥላት ሲል የሆነ የማዞር ነገር እንደዛው በባንዴ ጠቅልላ ስራዋን ጀመረች። ከዛ ነገር አንፃር መጨነቅ፣ ይሄ በቃ የሆነ ሼም እያያዘኝ ኩበት መልካም ልጆች ያዩኛል፣ ቆሻሻ ላይ ዞር ነበረ። ይሄን ሁሉ ግን ወንድሞች አያውቁም፣ አትነግራቸውም። ምክንያቱም ማንም ምንም እንዲሆን አትፈልግም፣ ማንም እንዲደናገጥ አትፈልግም ነበር። ሌሎቹም ተምረው ብቁ ቦታ ደረሱ እንዳትል ከቤተሰብ ችግር የተነሳ አንዱን በስነ ስርዓት ተምሮ የጨረሰና ማዕረግ የያዘ የለም። ተስፋቸው እኔ የእህቴ ልጅ እና ያኛው ልጅ ነው፣ 3 ነን። እና እነሱ ላለማስበርገግ ምንም ላለማለት እንትን አላለችም፣ አትናገርም፣ እንደዚህ እንትን አትላቸውም። በቃ ይሄ ነገር አሁን እያደግኩኝ ከመጣ በኋላ አይምሮዬ ላይ ጫና እየፈጠሩ መጡ። በቃ መጨነቅ ጀመርኩኝ፣ ማሰብ ጀመርኩኝ። በቃ ወደ 7 እና 8ኛ ክፍል በቃ 7ኛ ክፍል ኦሬዲ በስነ ስርዓት ማሰብ ጀመርኩኝ። የእሷን ጉዳት ማየት ጀመርኩ፣ መጨነቅ ጀመርኩኝ ማለት ነው። ልክ 7ኛ ክፍል ፈርስት ሴሚስተር ውጤቴ እንደዛ ሲሆን በቃ ሁሉም ነው ተደናገጡ። እንዴት ነው ወደ ኋላ ሊመለስ የቻለው? ከዛ አጋጣሚ ቁጭ አድርጎ አናገረኝ። አሁን አብሻሉ በስነ ስርዓት ቁጭ አድርጎ ቲቸር ጌጤ የምትባል 4ኛ ክፍል ያስተማረችኝ። ከዛ አንዷ መምህር አሁን ቲቸር ገነት ስለምንም ነገር ማሰብ እንዳሌለብኝ፣ ስለ ትምህርቴ ብቻ እሷን ለመቀየር ብቻ ማሰብ እንዳለብኝ፣ በዚህ እንትና ሳፖርት አድርጉኝ፣ እርዳታ በቃ ብርም ርቦኝም ከሆነ አልፈራ ልጄ ጠይቃለሁ፣ ይሰጡኛል። ተስተካከለ። በቃ ነገሮችን አሁን የመገናዘብ ደረስኩኝ። ወንድሜ ከድር ደግሞ እንዳልኩ ፈጣኝ ስለሆነ ወደ ሐረር ወደ ጅጅጋ አካባቢ ስራ ጀምሮ ማዘርን ልክ እኔ አሁን 7ኛ ክፍል ላስት ውጤት እንትን ስንል ተመልሼ አንደኛ ወጣ ማለት ነገሮች ተስተበቃ። እኔም ተረጋጋው። ነገሮችን በወንድሞቼ በኩል እርዳታ መምጣት ጀመረ። እነሱም ከራሳቸው ተሽለው እናቴንም ወደ መርዳት እኛንም ሰፖርት ወደ ማድረግ መጀመሪያም በትላልቅ ነገር ሰፖርት ያደርጉናል። ግን ያን ያለ ወጣ ምናምን አቅም አይላቸውም። በስነ ስርዓቱ አሁን ከድር የሚባሉ ከቤተሰቡ የሆነ ከፍ አለ። ገባክ? 3ኛ ልጅ ነው፣ ፈጣኝ ነው። ልክ እንደ ታላቅም መታየት ጀመረ። እስቲ ወደ ዋናው ጉዳይ እንግባና እንግዲህ ከሰሞኑን ሚዲያ ላይ በደንብ መነጋገሪያ ሆነሃል። ወደ ኦርቶዶክስ ተዋሕዶ ቤተክርስቲያን ከመጣ በኋላ ጉዳይ ማህበራዊ ሚዲያ ላይ ወጡ በርካቶችን እያነጋገረ ነው።
እስኪ የመጀመሪያው ጥያቄያችንና እንደው ለተመልካችም እንድታብራራልን የምንፈልገው በእስልምና ውስጥ እያለ ገና ኦርቶዶክስ ላንተን ምን አይነት ስዕል ነበራት? እንዴት ታያት ነበረ? ምናልባት ብዙ ኦርቶዶክስ ጓደኞች በዙሪያ ይኖራሉና ጠዋት አንዳንዴ ቅዳሴ ምናምን በቃ በልጅነትም ይሁን እንደዚህ ካወቅን በኋላ የወጣትነት እንትም ላይ ሆነ ቅዳሴ ሲደረግማ ይደብረናል። ጠዋት ማለት ነው እስከ መሳለቅ ነገር እኔ እግዚአብሔር ይቅር ይበለኝና እስከ መሳለቅ ድረስ ሁላ ደርሻለሁ ምናምን ይላሉ በሚለው እግዚአብሔር ይቅር ይበለኝ። ከዛም አልፎ ደግሞ ስዕል አድኖችን እጸየፋለሁ። በአንድ ሙስሊም ቤት ውስጥ ፎቶ ወይ ስዕል ካለ መላእክት አይገባም ይባላል። መላእክቶች ያን ቤት አይጎበኙትም ፎቶ የሰው ምስል ካለ በሚባለው በዛ የተነሳ በጣም ለስዕል አድኖች ምናምን ጥላቻ አለኝ። አልፎም ለመስቀልም ታከብረዋለህ እኮ ማለት እምነቱን ጓደኞችም ስላሉ ስለኖርክበት መከባበር አለ። መንገድ ላይ ሆነች ቦታ ላይ ተጥሎ ባገኘው ወይ አንስቼ ጥግ ላይ አድርጌ ላልፍ ይችላል። ይሄ ክብር ነው፣ አከብረዋለሁ። የመከባበር ነገር አለ። ግን ጥላቻ ደግሞ በዛው ልክ ነው፣ እጠላለሁ። በዓላት ሲደርሱ ምናምን ደስ ይላል። የሆነ ሞቅ የሚደረግ ነገር አለ፣ ትበላለህ፣ ትጠጣለህ። ግን የሆነ ሰዓት ደግሞ ይደብርሃል። የበዓሉ ነገር እያስደሰተህም በእምነቱ በኩል መሆኑን ስታክ ደግሞ ያስጠላኛል። እኔ ብቻ አይደለም ማንኛውም ሙስሊም በውስጡ ፍቅሩ የለውም በዓላቱ ምኑም እንዲካሄድ። በሌላ በኩልም ደግሞ አሁን ለክርስትና በዛኔ በነበረኝ አገላለጽ እንዴት ልበልህ በቃ ትልቁ የምገልጽበት ነገር በቃ እነሱ ቀጥታ የአዛብ ሰዎች ናቸው። የሚሰብኩትም የሚናገሩትም ትክክል አይደለም፣ ውሸት ነው። ምክንያቱም ኢየሱስ ክርስቶስ አልተሰቀለም እና ያመንኩት ነብይ ነው እና ያመንኩት። መልካም። እንደው ከእስልምና ወደ ክርስትና ለመምጣት ያነሳሳ ነገር ምንድነው? ትልቁ ነገር ዛሬም ነገም የማመሰግናቸው አንዳንድ ጓደኞች አሉኝ መንገድ የሆኑኝ። ከዛም ውጪ ደግሞ ቲክቶክን በዚህ አጋጣሚ ራሱ እንትኑን ካምፓኒው ላመሰግነው ፈልጋለሁ። እኔ ለዚህ ቀን ራሱ ትልቁ ያበቃኝ እሱ ነው። ቲክቶክ አግዞኛል ብለሃል ወደ ኦርቶዶክስ እንዲሄድና ካምፓኒውንም በተለየ ሁኔታ አመስግናል። እንደው ቲክቶክ ምን ጠቀመ? በቲክቶክ ምን ትከታተል ነበር እና ማን እንታይ ነበር? ያው ቲክቶክ ስትጠቀም ስክሮል በምታደርግበት ሰዓት በእምነት ውይይት ምናምን ፕሮግራሞች የሚለቁ ልጆች አሉ። አጋጣሚ የዛን ሰሞን የአኬን ነበረ ክርክሮችን እሱ ለሚሰጣቸው መልስ ምክንያቱም ኮመንት ላይ ጽፎለታል። በትክክለኛ መንገድ እያነበበ ከመጽሐፍ ቅዱስ ላይ መልስ ይሰጣል። ከዛ እያልኩኝ ደግሞ የሆነ የማየት የመውደድ በቃ ለመስማት የመጓጓት ነገር አለ አይደለም። ዛሬም ደግሞ ምን ለቆ ይሁን ነገስ ምን ለቆ ይሁን የሚል ነገር እየመጣ ሄደ። ከዛም እያልኩም ደግሞ መዝሙሮች ይለቀቃሉ የማዳመጥ ከመዝሙሮቹ በጣም የምወደው ጌታ ወይ ፍቅርህ ልቤን ነካኝ በጣም ወደዋለሁ። እሱን በቃ ማንበብ አሁን ከናዝሬት ስለወጣን እዛ ስለገባን ከሶማሌዎቹም ጋር በደንብ መግባባት አልችልም። የእስልምና ህይወትንም በደንብ የማካሄድ እንትን ላይ አልነበርኩም። በዚህ የተነሳ ነገሮችን በቃ እዚህ በተማርኩት ናዝሬት በተማርኩት ቁርአንን ባወቅኩበት ውስጥ ነገሮችን እንትኔ ማለት ጓደኛም ነበረችኝ የኦርቶዶክስ እምነት ጓደኛ በቃ በእስልምና መልቀቅ ስለማልፈልግ ወደ እኔ እንድትቀይር እኔ ማለት ነው። እሷም ደግሞ ወደ እሷ እንድመጣ ነው የምትፈልገውና በጣም ነው የምትወደኝ፣ በጣም ወዳታለሁ። ግን ገግሜ ጠንክሬ ጠየቅኳት። አይ ጸናች ማለት በእምነቷ እንዴት ነው ከቻልክ አለችኝ። አጥናና ይና ውደደው፣ እኔንም ባታገኘኝ ትክክለኛው መንገድ ታገኛለህ። ባንገናኝም ከኔ ጋር አንድ ባንሆንም ግን ለእግዚአብሔር ወደ መንገዱ ትመጣለህ። እሺ። ከዛ ቪዲዮ ትልክልኛለች ቲክቶክ ላይ። የማንን ነው የምትልክልኝ? የአባ ገብረ ኪዳንን ነው። በጣም ነው የምወዳቸው። በጣም የሚናገሩት ቃላት ሲናገሩ እንኳን ከመናገራቸው በፊት ስህተት እየሰራሁ ሆነ ይቅርታ አድርጉልኝ ትተናቸው በቃ እንዴት ልበልህ፣ ገና እኮ ቃሉን አልተናገሩትም። እኔ እየሳኩ እንኳን ያዳመጥኩበት ጊዜ አለ። የባሰም ልናገር ነው እያሉ በቃ ትምህርታቸውን ወደ መከታተል
እያልኩኝ እፎይ መጣ። እፎይ ሲመጣ ጥያቄዎች በዙ። ማለት በእስልምና ዙሪያ በጣም ብዙ ነገር ማንሳት ጀመረ። የሚናገራቸው እኔ ውሸት ነው እንዳልል ቁርአን ላይ ተፍሲር ባላረግም ሼኮች፣ በጣም ትላልቅ ሼኮች ዱዓ በሚደረግበት ሰዓት ቁጭ ብዬ አዳምጬ የተናገሩኝ ብዙ ነገሮች እሱ መልሶ እየተናገራቸው ነው። እና ደግሞ ቁርአንን ደግሞ ፍቺ ያደረጉ በጣም ትላልቅ ዑለማዎችም አሉ። ከዛም አልፎ ደግሞ ተፍሲር ያደረጉ ተፍሲራትን እንትን ያሉ ሰዎች የፈሰሩትን መልሶ ሲናገር መጨረሻ እኔ እንደውም የምሩን በቃ ከመውደድም አልፎ ራሴ ወደ ለመጠየቅ መሞከር ጀመርኩኝና አጋጣሚ አንድ ሼክ እዛው ጅጅጋ እዛው ክላስ 10 ምናምን ስማር ሼክ የሆኑ ልጆች አሉ። ማለት በእውቅና አሁን ቀልጠፍ ያለው ጥያቄ በቃ ሆነብኝና የኢየሱስ ክርስቶስን በቃ ከዛ በፊት እየመጣ ያለው ነገር ሁሉም ጋር አለ። ነብያቶች ሁሉ ደግሞ ስለ ነብዩ ኢሳን ተናግረዋል፣ ስለ ኢየሱስ ማለት ነው። ግን የመሐመድን የሚጠቅስ ነገር የለም። ሲያወሩም አልሰማውም። ይህ ነብይ እንዲህ ብሏል፣ ስለ ነብዩላህ መሐመድ እንዲህ ብሏል የሚባል ነገር የለም። እነዚህ ነገሮች በቃ ግራ እያጋቡ መጨረሻ ላይ የኢየሱስ ክርስቶስን የስቅለቱን የሱን መከራ ሁኔታ በቃ እኔም መገንዘብ ጀመርኩኝ። ከዛ ልጅቷን በምትልክልኝ ጓደኞችን በሚያወሩት ቲክቶክ ላይም በማየው አልፎም ዩቲዩብ ላይ እየገባው ረጅም ደቂቃዎችን ማዳመጥ ጀመርኩኝ። ከዛ የኢየሱስ ክርስቶስን ስቅለት አሁን እንዳልኩ ልጁን ትምህርት ቤት ውስጥ ጠየቅኩት። ትንሽ ከኔ ከፍ ስለሚል እምነቱም የቆየ በደንብ ተፍሲርም ስለሚችል ጠየቅኩት። ሶማሌ ነው፣ አማርኛ ግን ይችላል። መሐመድ ይባላል ልጁ። ጠየቅኩት። ስጠይቀው ቀጥታ ነው በቃ እዚህም እንደተማርኩት ነው ፍቺ የተሰጠኝ። ገባ ነብዩ ኢሳ ለቅጣት ማለት ሊገሉት አይሁዶች ሊገሉት ሲከተሉት ሲያባርሩት ሸሻቸው። ሲሸሻቸውም በአንድ ባሪያ የሱን ፊት አስመሰለላቸው ወይም መሰለ ማለት ነው። የሱ ፊት በሌላ ሰው ተመሰለ እና ሊቀጡት የነበሩት እሱን ከመቅጣታቸው በፊት ፈጣሪ አሳረጋቸው። ነብዩን አሳረገው ማለት ነው። ህዝብም አላየም፣ ሰውም አላየም። ማለት ሲያርግ እንኳን ፍንጭ የሚሰጥ ሲያርግ አይቻለሁ የሚል እንትን አልተሰጠበትም። አርጓል አለ። በሱ ቦታ ደግሞ አንድ ንጹህ ሰው ባሪያ ነው አጥቶ ማለት ያጠፋ ሰው ነው ከነሱ ከራሳቸው መሃል ሊገሉት ከሚከተሉት መሃል ነው ብሎ ማብራሪያ አልሰጠበትም። ከአንድ ባሪያ ከአንድ ንጹህ ሰው ፊቱ ተመሰለ። እሱ ሙሉ መከራውን ተቀበለ፣ ተሰቃየ፣ መስቀሉንም ተሸከመ፣ በመስቀል ላይም ተሰቀለ። ነብዩ ግን አይደለም ኖርማል ንጹህ ሰው ነው አሉ። እንዴት ነው ይህ ሁሉ ነገር ሲካሄድ አንዲትን ነፍስ የፈጠረ አምላክ ይህን ሁሉ ምድር የገዛ አምላክ ስንት ነብያትን ከጉድ አውጥቶ የለ እንዴ? ሲቃጠል የነበረውን እኮ በመላእክት ከእሳት እሱ ሳይቃጠል እሱን አሳርጎታል። እነሱ አቃጠል ነው ብሎ ኖረ ብሏል። የማን የተቃጠለው? ነብዩ ነው፣ ሌላ ሰው አይደለም እኮ። ያ ነብይ ተብሎ የተላከው ነው የተቃጠለው፣ ሌላ ሰው አልተቃጠለም በሱ ቦታ። ግን የነብዩላህ ኢሳ ቦታ ለምን ለሰው ሊተካ ቻለ? ለምን ፊት ሊያስመስል ቻለ? እነዛ ሰዎች ያ ሁሉ ህዝብ እንዴት እስኪ አሁን እኔ እንዴት ብዬ ነው ታዲያ ኦርቶዶክስ ተሳስቷል የሚለው? እሱ ተሳስቷል ነው እንጂ የሚለው ሙሉ ኦርቶዶክሳውያን ፈጣሪ ነው እኮ ያሳሳታቸው ነው ማለት ያለብኝ ታዲያ። ይሄን በቃ እኔም በጣም ትልቅ ጥያቄ ፈጠረብኝ። በቃ አሁን ከነ ማዳመጥ ጀመርኩ። በስነ ስርዓት ክርስትና ህይወትን አልገባበትም፣ ገና አልተቀበልኩም። ከነ በስነ ስርዓት በቃ ማዳመጥ፣ ከክርስቲያን ልጆች ጋር መገናኘት፣ መዝሙርን ማዳመጥ፣ ተዋህዶ ፕሮግራም የሚካሄዱትን ልጆች መከታተል ጀመርኩ ቀጥታ ማለት ነው። አባ ገብረ ኪዳንን በሰዓቱ እሷን በምትልክልኝ እኔም ደግሞ በሚለቁት ጋር እንደተለቀቀ አያለሁ። ቁጭ ብዬ ማታ ስገባ ቁጭ ብዬ ነው የማየው።
እግዚአብሔርን ነው የምልህ። ለዚህ እናቴ ምስክሬ ነች። እናት ነች ሄዷል ብላ እንደማትዋሽ እርግጠኛ ነኝ። ለዚህ እግዚአብሔርን ነው ሌሊት ቁጭ ብዬ ማለት ከቤት ወጥቼ ዋይፋይ የግቢ የጎረቤት ስላለ የተከራየንበት ቤት ውስጥ ቁጭ ብዬ እስከ 9 ሰዓት እስከ 8 ሰዓት ውጪ ይቀመጣል። ለምን መሰለህ? ቤት ውስጥ ገብቼ የማዳመጥ ከሆነ አለ ለሷ እናቴ ነች እንድትከፋብኝ አልፈልግም ነበር። የወንድሜ ልጆች አሉ ህፃናት እስልምናን ነው እንዲከተሉት የሚፈልጉ ወንድሜ ያን ነገር እንዳይታወቅብኝ ውጪ እስከ 9 ሰዓት ልክ እነሱ ሲመጡ ስክሮል አድርጌ ሌላ ነገር አያለሁ። አባ ገብረ ኪዳን የእነሱን ልክ ሰው ሲመጣ ልፍ ሲል ሶማሌ ስለሆነ የተከራየንበት ግቢ ልክ ወደ ውጭ ሲወጡ ሰው ወደ ሽንት ቤት ምናምን ሲመጣ እልፍ አደረግና ሌላ ነገር አያለሁ። ኩሽና ገባለሁ እያልኩኝ መጨረሻ ላይ በቃ አሁን እኔ ደመደምኩኝ። በቃ ክርስትና መነሳትና ፈልግ